ስሜ መስፍን ንጉሴ ይባላል። ባለትዳር አይደለሁም። የምኖረው ቄራ ወደ መብራቴል አካባቢ ጎፋ መብራቴል አባል የሆንኩትኝ በጣም ማለት የሆነ አጋጣሚ የሆነ ሰው ጋር በስርዓት በዛ ምክንያት ጠየቄ መጣውኝና ገባው ማለት ነው። ከዛ በኋላ ከጀመርኩ በኋላም ደግሞ በጣም ተመችቶኛል። ረጅም ጊዜ ነው ቢያንስ 5 አመት 6 አመት ያልፈኛል ከገባው ማለት ነው። እንዱም ከኔ በኋላ ራሱ በጣም ብዙ ሰው አስገብቻለሁ ከጀመርኩ በኋላ ማለት ነው። በመሃል አጋጣሚ መኪና ለመግዛት ፈልጌ አጋጣሚ ያን መኪና የሚሸጥልኝ ሲስተም ጠየቅኩኝ። በዛው ተመዘገብኩና በዛው ቀጠልኩኝ ማለት ነው። ያው በመኪና አገልግሎት ላይ ነበርኩኝ መጀመሪያ መሰራ የነበረው። በሱ ዙሪያ ላይ ከተመዘገብኩ በኋላ ራሴን አስፋፍቼበታለሁ ማለት ነው። እኔ ቁጥር ቢያንስ ስንት ብዬ ልንገርሽ፣ ቢያንስ በትንሹ ከ50 ሰው በላይ ምናምን ይሆናል ማለት በጣም ብዙ በዙሪያዬ በሰፈር ውስጥም በጓደኞቼ በቤተሰብም ያሉትን ሰዎች ብዙ ሰው አስገብቻለሁ። በብዛት እኔ አሁን የምሰራው ስራ የመኪና ኪራይ ስለሆነ ማለት ነው። ያው በስሩ በኔ ስር ላይ በጣም ብዙ ሰው ይተዳደራል ማለት አይደለም፣ ግን በራሴ ካፒታል ላይ በደንብ ያደገ ነው። ለምን መኪናውን እገዛለሁ፣ ያከራዩዋለሁ፣ ገቢዬን ነው ማሳደግበት እና ጥሩ ደረጃ ላይ የራሴ ቤት ሀብት ንብረት ኖሮኝ አብሬ አባሎኝ መቀጠል ለምፈልገው ማለት በቃ ራሴን ላይፍን ህይወቴን መንገዴን ያስተካከልኩበት ስለሆነ ተመች